አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የፋጢያ ኗር ዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? ቆይታ ጠፍቻለሁ፣ በጣም ጠፍቻለሁ። ያው ረመዳንም ነበረ። ከረመዳን በኋላ ስራው ምኑም ያው ብዙ አልተመቻቸልኝም ነበርና በዛ ምክንያት ጠፍቻለሁ። ይቅርታ። እንግዲህ ያው ከዚህ በኋላ በተቻለኝ አቅም በሆነ ቪዲዮ ብቅ እላለሁ ማለት ነው። እና ያው እንደተለመደው የዩቲዩብ ቻናል እንግዲህ ምን ማድረግ እንዳለባችሁ ታውቃላችሁ። ያው አንድ ዩቲዩብ ሲሰራ ወይም ደግሞ አንድ የዩቲዩብ ቪዲዮ ስንሰራ ወይም ሲሰራ ያው ዩቲዩብ ግዴታ መታየት አለበት፣ ቪዲዮ መታየት አለበት፣ ሼር መደረግ አለበት፣ ኮመንት፣ ላይክ፣ ሰብስክራይብም ያው ደውሏንም ያ ነው ጥቅሙ ማለት ነው። እና ያው ከቪዲዮቹን ብታዩ ሼር ብታደርጉ እና ከምንም በላይ ቪዲዮ ስታዩ ጨርሳችሁ ይሁ ያ ደግሞ ያው ቪው ይኖረዋል ማለት ነው። እና ያ ነው ጥቅም የሚያስገኘው። እና ይሄን ካልኳችሁ በተረፈ ሁላችሁም ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን በጣም ሰላም ነኝ፣ ደህና ነኝ። ዛሬ በአንድ ጉዳይ መጣሁኝ። የመጀመሪያ ዩቲዩብ ከትላንት ዛሬ ይሻላል ፋጢያ ኗር የሚለው የመጀመሪያ ዩቲዩብ የተደለተብኝን ስከፍተው ያንን ዩቲዩብ የጀመርኩት በማመስገን ነበረ። ያ ብዙዎቹ ታውቁታላችሁ። አንደኛ እናቴን ያመሰገንኩት፣ ሁለተኛ ቪዲዮ ላይ ደግሞ የእህቴን ባለቤት ነበር የመሰገንኩት። ያው በመቀጠል እያለ ነበር ሄደው አጋጣሚ በራሴው ስህተት ባለማወቅ ፎርማት አደረኩት ኢሜይሌን እንደገና እንደ አዲስ አድርጌ ከፈትኩት ማለት ነው፣ ዩቲዩብን ማለት ነው። እና አሁንም የምላችሁ ነገር ቢኖር ሁሌም በህይወታችን አመስጋኝ እንሁን። ስለተደረገልንም ስላልተደረገልንም ነገር አመስጋኞች እንሁን። ሁሌም በህይወታችን ሙስሊሙ፣ ክርስቲያኑ፣ ማንኛውም በእምነታችን ያለነው ሁላችንም አመስጋኝ እንሁን። መጀመሪያ ማመስገን ያለብን ፈጣሪያችንን ነው። ፈጣሪያችንን አላህ ሱብሃነሁ ወተዓላ ነው። አልሐምዱሊላህ ሁሌም በህይወቴ ቢከፋኝም ብደሰትም ባገኝም ባጣም አልሐምዱሊላህ ብዬ ማሳልፋቸው ጊዜዎች አሉ። ያው ሰው ነኝና የሆነ ሰዓት ላይ በጣም ላማርር እችላለሁ፣ አማርራለሁ፣ እከፋለሁ። ብቻ በጣም ለምን ሆነ እላለሁ። ግን የሆነ ነገር የሆነ ቦታ ቆመ ብዬ ሳስበው ያ ነገር መሆን ስላለበት ነው የሆነው፣ መሆን ስለነበረበት፣ መሆን ስለተደረገ ሆነ፣ ተደረገ። በቃ ያ ነገር ወይም ለእኔ የመጣው ለእኔ አደጋ ወይም ደግሞ በእኔ ላይ የሆነ መጥፎ ነገር ይዞ የሚመጣን ነገር ሊሆን ይችላል። ለእኔ ያረቀልኝ ለእኔ ያላደረገልኝ። ግን ያው ብዙ ጊዜ እኛ ሰዎች እንደመሆናችን ያው ደካማም እንደመሆናችን መጠን ለምን አልተደረገልንም ብለን እንጂ የምናመሰግነው ተደረገልን ብለን ብዙ ጊዜ ለምን አልተደረገልንም ብለን እናማርራለን። ግን ለምን አልተደረገልንም ብለን አናመሰግንም። የማይደረግልን ግን ምክንያት ስላለው ነው። ያ ነገር ለእኛ መዳኛችን ሆኖ ነው ያልተደረገልን። መጥፊያችን ስለሆነ ነው። መጥፊያችን ወይ እኛ የሚያበላሸን ነገር ስለሆነ ይሆናል ሳይደረግልን ከኛ ህይወት ያለፈው። ዋናው ነገር ስለ ሁሉም ነገር አልሐምዱሊላህ። እኔ ዛሬ ላይ በጣም አንዳንዴ ቆም ብዬ ሳስበው በህይወቴ በጣም ብዙ ሰዎች ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ለምን እላለሁ። በቃ ለምን ብዙ ሰው አታውቃለሁ፣ ብዙ ሰው እንትን ያለው ብዙ ጓደኞች አፈራለሁ። የሆነ ሰዓት ላይ በማላውቀው ምክንያት ከኔ ይርቃሉ ወይም ደግሞ ከኔ ይሸሻሉ። በዛ ሰዓት ለምን በቃ ለምን እንደዚህ ሆነ፣ ምን አድርጌ ምን አጥፍቼ ብዬ ብዙ አስባለሁ፣ ብዙ እጨነቃለሁ። ግን ለካ ለእኔ ስለማይሆንም በቃ እነዛ ሰዎች ከእኔ ላይ የሚርቁት ለእኔ ስለማይመጡ ነው። ወይም ደግሞ የእኔ አጥፊዎች ስለነበሩ እኔን ወዳልሆነ መንገድ የሚመሩ ወይም ደግሞ ያልሆነ ቦታ ብለን እንድሆን የሚያደርጉኝ ነበሩ ማለት ነው። ስለዚህ አልሐምዱሊላህ አመሰግናለሁ። አልሐምዱሊላህ ሁላችሁም ከእኔ በማራቃችሁ ከእኔ ራቃችሁት ባዝንም ብከፋ አልሐምዱሊላህ ምክንያት አለው። ያለ ምክንያት አይደለም ከእኔ የሚያርቅልኝ ያለ አንድ ነገር በምክንያት ነው። እና አንድ ነገር ምን ሰማሁ መሰላችሁ? በአንድ ጊዜ ነው እና አንድ ባለሀብት ትልቅ ገበሬ ነበረ እና ያ ትልቅ ሰውዬው ያ ገበሬው ሰውዬው ባለሀብት ነው፣ ምንም የሚቸግረው ነገር የለም ምናምን ነገር። ሁለት ሴት ልጆች አሉት። እነዛ ሴት ልጆች አደጉ ምናምን ነገር ለትዳር ደረሱ። ያው
የሰው ልጅ ያድጋል፣ ይወለዳል፣ ያድጋል፣ ይኖራል፣ ይሞታልን አይደለ? እና እነዚህም ልጆች ለትዳር ደረሱ። ሁለቱም ሴቶች ሁለቱንም ለተለያየ ሰው ነው የዳራቸው። መቼም የሁለቱንም ለአንድ ሰው እንዲድር ፈልገሽ ነበር ወይ እንዳትሉኝ። እና ሁለቱንም ለተለያየ ሰው ነው የዳራቸው። አንደኛዋን ልጁን ለገበሬ ዳራት። ገበሬ እርሻ እርሱ ምናምን ለሚተዳደር ገበሬ ነው የዳራት አንዱን ልጁን። አንደኛዋን ልጅ ደግሞ ለማን ነው የዳራት? ለሸክላ ሰሪ ወይም ደግሞ ለእጅ ባለሙያ ለጥበበኛ ነው የዳራት። ከዛ ከሆነ ጊዜ በኋላ ከቆይታ በኋላ ይሄ አባት ይነሳና ከሚስቱ ጋር ተመካክሮ እስቲ ልጆቼን ጠይቄ ልምጣ አይቼ ልምጣ ይላል። በጣም ሩቅ ቦታ ነው የዳራቸው፣ በጣም ሩቅ ሀገር ነው እና ሄደ ልጆቹ ጋር። ቅድሚያ የሄደው የትኛዋ ጋር ነው? ለገበሬ ዳራት ጋር ሄደ። እሷ ጋር ሄዶ ያው እንግዲህ አባት ነው ያለውን ቆጣጥሮ ብሎ ሄደ፣ ጠየቀ፣ ልጁን አየ። እሺ ልጄ እንዴት ነው እንዴት ይዞሻል ኑሮ ምናምን ብሎ ሲጠይቅ አልሐምዱሊላህ አባዬ ከዘነበ ጠግቤ አድራለሁ፣ ካልዘነበ ደግሞ ተርቤ አድራለሁ አለችው። ያው ዝናብ ሲዘንብ ገበሬ ነውና የሚተዳደረው እርሻው ይሰጠዋል፣ ብዙ ነገር የሚዘራው ነገር ሁሉም ነገር ፍሬ ያፈራል ማለት ነው። ዝናብ ካልዘነበ ደግሞ ያው እንደዛው ይበላሽበታል ማለት ነው። እና አልሐምዱሊላህ ከዘነበ ጠግቤ አድራለሁ፣ ካልዘነበ ደግሞ ጾሜን አድራለሁ ትላለች። ይሁን ይልና አባትም ያው ማለት ያለበት ምን ብሎ ይሄድና በቃ ልሂድልና እዛችኛዋ ልጅ ጋር ይሄዳል። ሌት ለሸክላ ሰሪ ወይም ደግሞ ለእጅ ባለሙያ ጥበበኛ ለሄዳራት ልጁ ጋር እሷ ጋር ሄደ። እሷ ጋር ነው እንደተለመደው አደረገ ምናምን ነገር ጠየቀ። እሺ ልጅ እንዴት ነው ኑሮ እንዴት ይዞሻል ሲላት አልሐምዱሊላህ ከዘነበ ተርቤ አድራለሁ፣ ካልዘነበ ደግሞ ጠግቤ አድራለሁ አለችው። ለምን አላት። ፀሐይ ከሆነ ሸክላውም ይሰራል፣ ይደርቃል፣ ይሸጣል፣ ስለዚህ አይራቡም። ዝናብ ከሆነ ደግሞ ሸክላው መድረቅ አይችልም፣ ይበላሽበታል። ሸክላው ደግሞ ይዘናል እንትን ካለ ዝናብ ምናምን ከሆነ ደግሞ ያው ይበሰብሳል፣ ጭቃው ነው ይበላሻል። እና እንደዛ ብላ ነገረችው። ይሁን አመስግኝ ብቻ ካልዘነበ አልሐምዱሊላህ ከዘነበም አልሐምዱሊላህ አለች። ከዛ የሰውየው ጨረሰ ጉዳዩንና ሁሉም ነገሩን ካጠናቀቀ በኋላ ወደ ቤቱ ተመለሰ። እና ቤት ደግሞ ያው ልጆች እናት ወይም ደግሞ ሚስት ትጠብቃለች። ሲደርስ ሰውየው እሺ ልጆቼ እንዴት ናቸው? ደህና ናቸው ወይ? ምንድን ነው ምናምን ብላ ስትጠይቀው ደህና ናቸው፣ በጣም ደህና ናቸው። ከዛ ሁኔታቸውን ኑሯቸውን ያው እናት አይደለች ጠየቀች። ስትጠይቅ ሲዘንብም አልሐምዱሊላህ ፈጣሪሽን አመስገኝ፣ ካልዘነበም ፈጣሪሽን አመስገኝ አላት። እና ይሄ ነገር ሲሰጠንም እናመስግን፣ ሳይሰጠንም እናመስግን፣ ምክንያት ስላለው ማለት ነው። እና ይህን ታሪክ የሆነ ቦታ ላይ ነው የሰማሁት። በጣም ረዥም ጊዜ ሆኖታል ከሰማሁት፣ ግን ሳስበው ትክክለኛ አባባል ያለበት ታሪክ ነው። ትክክለኛ መሆን ያለበት ትክክለኛ አባባል ነው እና ብዙ ነገርን ወስጄበታለሁ። ሁላችሁም ደግሞ ከጠቀማችሁ እንደምንማርበት ተስፋ አደርጋለሁ። ዩቲዩቤን ሼር፣ ሰብስክራይብ፣ ኮሜንት አድርጉ። ስለምትከታተሉኝ ስለሆነ ነገር አመሰግናለሁ። ከልብ ነው የማመሰግነው። እንግዲህ ያው ከዚህ በኋላ ብቅ እላለሁ በተቻለኝ አቅም አልጠፋም። የበለጠ ደግሞ ያው እስቲ አላህ ያሳካው አንዳንድ ነገሮችን እያስተካከልኩ ነው። ያ በሚስተካከል ሰዓት በሚሆንልኝ ሰዓት ደግሞ በሰፊው እመጣለሁ። ብቻዬንም ላልመጣ እችላለሁ ከሰውም ጋር ምናምን እስቲ እንደ ሁኔታው ብቻ አላህ ያግራው ሁሉንም ነገር። አመሰግናለሁ።